ግን ትልቅ ስህተት ነው የሰራሽው፣ የማይሆን ስህተት ማለት ነው። ምክንያቱም ነፍሰ ጡር ሴት በዚህ ልክ በጎረምሳ በትልቅ ሰውዬ እያንገላታሽ ሸውደሽ ጠርተሽ እያንገላታሽ የማይሆን ቦታ ሊሆን ይችላል፣ አላቅም። ብቻ የሆነ ቦታ ተቆይ ነው ያልሽው እና በጎረምሳ የማይሆን ያንገላቱ ይዞ መሄድ ደስ አይልም እና ውብዬ ያደረግሽው ነገር በጣም ደብሮኛል። በጣም ማለት ነው ማጥፋፊን በሌላ ነገር መቅጣት ትችይ ነበር። አጠገባ ያደረግሽውን ነገር ከቻልሽ በቃ ይቅርታ ጠይቀሽ፣ ምክንያቱም የባሰ ጥፋት ነው እንድታጠፋ ያረግሻት ያለሽ፣ የባሰ ሌላ ክፉ ነገር እንድታስብብሽ በነ ናሂ ላይም በነ ኪራ ላይም በነ ሶል ላይም የባሰ ነገር እንድታረግ ነው እያረግሻት እየገፋፋሻት ያለሽ እና አንድ ሰው ተሳሳተ ብላችሁ ሁላችሁም ልትሳሳቱ አይገባም። ሰላም ምን ነካሽ እንዴ? ውብዬ ስትሳሳት እኮ በሰዓት ከጎኗ ሆነሽ አይ ውብዬ እንደዚህ ሊሆን አይገባም፣ በሌላ መንገድ ባይሆን እነ ኪራን እና ሶልን መመለስ አለብን። አንዴ በቃ ስህተት ነው ያደረጋችሁት ነገር፣ በጣም ትልቅ ስህተት ነው ያደረጋችሁት ነገር። የሆነው ነገር በጣም ደስ የማይል ነገር ነው ማለት እየሳቃችሁ እንደ ትልቅ ነገር ነፍሰ ጡርን በዚህ ልክ ማገትና በዚህ ልክ በጎረምሳ ያንጋ። ሰላም ውድ ቤተሰብ እንዴት ናችሁ? ሁላችሁም በያላችሁ በሰላም ጤና ይብዛላችሁ። እኛ አለን ሁላችንም። እንግዲህ ዛሬ የመጣሁላችሁ ምንድን ነው ያው ውብዬ ፋፊን አሳግታታለች እና ትንሽ ስለደበረኝ ነው ማለት ውብዬ እንደዚህ ማድረግ አልነበረባትም። ምክንያቱም ፋፊ ያው እንደምታውቁት ነፍሰ ጡር ናት። ያለችበት ሁኔታም ትንሽ ለዚህ የሚዳርግ አልነበረም፣ እንደዚህ እንድትሆን የሚያስደርጋት አልነበረም እና ውብዬ ምን አስበሽ እንደሆነ ሊገባኝ አልቻለም። ምክንያቱም አንቺም የልጆች እናት ነሽ። በተቻለ መጠን በሌላ መንገድ በሌላ ሁኔታ እነሱ ላይ ናሂ ላይም እነ ኪራ ላይ የማደርስበትን ሁኔታ ማመቻቸት ነበረብሽ እንጂ ነፍሰ ጡር አሳግተሽ እኔ እንጃ። ከዚህ በኋላ ፋፊ ጥሩ ትሆንልሻለች ብዬ አላስብም። ምክንያቱም የባሰ ነገር ነው የምታመጣብሽ እና ዛሬ ትንሽ ስህተት እንደሰራሽ እና የማይሆን አካሄድ እንደሄድሽ ልነግርሽ ነው የመጣሁኝ ውብዬ። ጥሩ ነው እነ ናሂን ጠበል እንዲሄዱ ማድረግሽ፣ ኪራንም በሰላም በኩል ብቻ የምታደርጊው ጥረት ጥሩ ነው። ግን እዚች ጋር ግን ትልቅ ስህተት ነው የሰራሽው፣ የማይሆን ስህተት ማለት ነው። ምክንያቱም ነፍሰ ጡር ሴት በዚህ ልክ በጎረምሳ በትልቅ ሰውዬ እያንገላታሽ ሸውደሽ ጠርተሽ እያንገላታሽ የማይሆን ቦታ ሊሆን ይችላል፣ አላቅም። ብቻ የሆነ ቦታ ተቆይ ነው ያልሽው እና የማይሆን ነገር ነው ያደረግሽው ብዬ ማለት እስካሁን ድረስ እየደገፍኩሽ የሆነውን ነገር የሚሆንብሽ ነገር በጣም እያሳዘነኝ፣ ፋፊ የምታደርግብሽ ነገር በጣም ጥሩ እንዳልሆነ ነበረ። ግን በዚህ ልክ እሷ ክፉ ስለሆነች አንቺም ይህን ማድረግ አለብሽ ብዬ አላስብም። አላቅም። እኔ የታየኝን ነው የምነግርሽ ውብዬ። ይህን ቪዲዮ ታየዋለሽ ብዬ አስባለሁ። ምክንያቱም ፋፊ ነፍሰ ጡር ናት። 2 ነፍስ ነው የያዘችው እና ለአእምሮ ራሱ ይከብዳል እና ያረግሽው ነገር ማለት ነው ውብዬ። አላቅም። ናሂም ሲመጣ ይህን ነገር ቢያይ ጥሩ ነገር እንዳረግሽ አድርጎ ይወስዷል ብዬ አላስብም። በጣም የሚናደድብሽ ይመስለኛል፣ በጣም የሚከፋውም ይመስለኛል። ምክንያቱም ምን ያህል በደል ብታደርስበትም ፋፊ እንደዚህ አድርጊያት ብሎ ላንቺ ይደግፋል ብዬ አላስብም። ለምን እንደዚህ ያደረግሽ ነው የሚልሽ ብዬ ነው የማስበው እና ይገባናል ሁላችንም። አንደኛ ኪራ ወንድምሽ ያለበት ሁኔታ በጣም ነው ደስ የማይለው። ይሄ ሁሉ የፋፊ ውጤት ነው። ሶል ጓደኛቸው ያለበት ሁኔታ ደስ አይልም። ይሄ ሁሉ የፋፊ ስራ ነው። ፋፊ ያደረገችው ነገር ሁሉ ጥሩ አይደለም። ግን ለእሷ ምላሽ ይህ አልነበረ መሆን ያለበት። ምክንያቱም ታውቂዋለሽ ያለፍሽበት ነገር ነው ሁሉ ነገር እና ያለፍሽበትን ነገር ላይ ላንቺ እንዲደረግ የማትፈልጊው ነገር ላይ ፋፊ ላይ ማድረግ ማለት ደግሞ ሌላ ችግር ነው፣ ሌላ መጥፎ ነገር ነው ያረግሽባት እና አላቅም። እኔ ያየሁበት ነገር ያየሁት አንግል አላቅም። እንግዲህ ለእኔ ታየኝ ጥሩ ነገር እንዳልሆነ ነው። ወይ በትክክል ነግራችኋት
ወይ ናሂ ባለበትም ቢሆን ይሻል ይሆን አላቅም። ሰላም ጥሩ ልጅ ነበርሽ እና ቢያንስ ይህን ሀሳብ ውብዬ ስታመጣው ልደግፍ አይገባም ነበር። በቃ ስህተት ነው ያደረጋችሁት ነገር፣ በጣም ትልቅ ስህተት ነው ያደረጋችሁት ነገር። የሆነው ነገር በጣም ደስ የማይል ነገር ነው ማለት እየሳቃችሁ እንደ ትልቅ ነገር ነፍሰ ጡርን በዚህ ልክ ማገትና በዚህ ልክ በጎረምሳ እያንገላቱ ይዞ መሄድ ደስ አይልም እና ውብዬ ያደረግሽው ነገር በጣም ደብሮኛል። በጣም ማለት ነው ማለት ፋፊን በሌላ ነገር መቅጣት ትችይ ነበር። አጠገባቸው እንዳደርስ ማድረግ ትችይ ነበር። ሌላ ብዙ አማራጮች ሊኖርሽ ይችሉ ነበር። ብዙ መንገዶችን ማሰብ ትችይ ነበር። ግን ይሄ ልጅ እንደዚህ አድርጎ እያንገላታ ይዟት ሄዶ የሆነ ነገር ብትሆንብሽስ? ብትወድቅስ? ከደረጃ ላይ የሆነ ነገር ብትሆንስ? እና አላቅም እኔ ማለት እኔ እንዴት እንዳየሽው ሊገባኝ አልቻለም ውብዬ። እና ከቻልሽ አሁኑኑ ወደ ቤቷ ብትመልሻት ጥሩ ነው ብዬ አስባለሁ። ወንድሞች ጎረምሶች ናቸው፣ ትልልቆች ናቸው፣ ራሳቸውን ኮንትሮል ማድረግ ይችላሉ። ይቺ ልጅ ግን ሁለት ነፍስ ነው ያዘችው እና እንደዚህ ማሰብ የለብሽም። ወንድሞችሽን ወደ ነበሩበት ለመመለስ ብቻቸውን ለማግኘት ብለሽ ፋፊን እንደዚህ ማድረግ አልነበረብሽ እና ቤተሰብ አላቅም ብቻ እኔ ልትረዱ ትችላላችሁ። አንዳንዶቻችሁ እንግዲህ ካልተረዳችሁኝ ምንም ማለት እንዲህ አላቅም ብቻ እንዴት እንደተረዳችሁትም አላቅም እናንተ ካልተረዳችሁኝ ማለት ነው። እና ውብዬ በቻልሹ መጠን ፋፊን መልሻት፣ ወደ ነበረችበት መልሻት። ያደረግሽውን ነገር ከቻልሽ በቃ ይቅርታ ጠይቀሽ፣ ምክንያቱም የባሰ ጥፋት ነው እንድታጠፋ ያረግሻት ያለሽ የባሰ ሌላ ክፉ ነገር እንድታስብብሽ በነ ናሂ ላይም በነ ኪራ ላይም በነ ሶል ላይም የባሰ ነገር እንድታረግ ነው እያረግሻት እየገፋፋሻት ያለሽው። እና ፕሊስ በቃ ውብዬ የምትሰሚኝ ከሆነ ይህን ነገር አቁሚ። በቃ ይህን ነገር ማቆም አለብሽ በፍጥነት ማለት ነው። እና በእርግጠኝነት የምነግርሽ ናሂም ከመጣ ይሄን ነገር የሚደግፈው አይመስለኝም። ናሂም ኪራ ራሱ ያው ተናዷል። ሶልን አምጧት፣ አሹን አምጧት የት ነው ያለችው እያለ ነው። እና ብቻ ጥሩ ልጅ ነሽ እኮ ያደረሱብሽ በደል እኮ ቀላል አይደለም። ግን ለእሷ መስ ያህል ነበረም አግባብ ባለው መልኩ በስርዓት ነበር እና ያላጠፋውንም ወዷ ላይ ያለውን ልጅም አብረሽ ማንገላታት ጥሩ አይደለም ብዬ ነው የማስበው። እና እሷ ከስተቷ እንድትማር ሌላ ነገሮችን አድርገሽ ማስተካከል ትችያለሽ። የነበረውን ነገር መመለስ ትችያለሽ። አሁን ባለው ሁኔታ በዚህ ሁኔታ ግን የባሰ ነገር ነው እያደረግሽባት ያለሽው እና እሷም ሌላ ነገር እንድታስብ ነው እያደረግሽ ያለሽው። እና ውብዬ ያደረግሽው ነገር ስህተት ነው። ከቻልሽ እኔ የምመክርሽ የማስጠነቅቅሽም ነገር ፋፊን ወደ ነበረችበት መልሻት። በቃ ይሄ ነው ልልሽ የምችለው ማለት ነው። ሁሉ ነገር ይስተካከላል። ለአንቺ እንደምታስቢው ላይሆን ይችላል። እነ ኪራም ወደ ነበሩበት ይመለሳሉ። ይገባናል ያለሽበት ሁኔታ። ሁሉንም እንደዛ አእምሯቸውን ለውጣ የማይሆን ነገር እያሰቡ ከእሷ ጎኑ ነው አንቺን እየበደሉሽ አንቺን እየጎዱሽ እንደሆነ ይገባናል። ግን በዚህ መልክ መሆን የለበትም ብዬ ነው የማስበው። አሹም ምከራት ውብዬን አሹ። ምክንያቱም የውብዬ ስራ ትክክል አይደለም። እዚህ ጋር አንድ ሰው ተሳሳተ ብላችሁ ሁላችሁም ልትሳሳቱ አይገባም። ሰላም ምን ነካሽ እንዴ? ውብዬ ስትሳሳት እኮ በሰዓት ከጎኗ ሆነሽ አይ ውብዬ እንደዚህ ሊሆን አይገባም፣ በሌላ መንገድ ባይሆን እነ ኪራን እና ሶልን መመለስ አለብን። አንዴ ናሂ ጠበል ሂዷል፣ ገዳም ሂዷል እና ሲመለስም ሌላ ችግር እንዳይፈጠር ሲመለስ ድኖ አእምሮ ወደ ራሱ ተመልሶ ጥሩ ነገር እንዲፈጠር ከፈለጋችሁ ፋፊን በቃ ልጁ ይዟት ሂዷል አይደል? ከነበረችበት ሁኔታ ማስወጣት ነው ያለባችሁ። ሰላም በቃ መከሪያት። እየተደረገ ያለው ነገር በጣም ስህተት ነው፣ በጣም ማለት ነው። እና ቤተሰብ ማለት እኔ ትንሽ ስለከፋኝ ነው ማለት
እስካሁን ድረስ ውብዬ እያሳዘነችኝ የደበረኝ ነበር። ግን ውብዬ ናሂን ገና ለገና ገዳም ሂዷል ብለሽ እንደዚህ አይነት ስህተት ሰርተሽ የባሰ ችግር ለመፍጠር መሄድ የለብሽም ብዬ ነው የማስበው። እና ቤተሰብ ብቻ እንደዛ ብታደርግ ይሻላል ብዬ አስባለሁ። በእኔ በኩል ብትመልሳት ጥሩ ነው ብዬ አስባለሁ። እንግዲህ እናንተም እስኪ የተሰማችሁንና እንደዚህ መሆን አለበት ወይ ካላችሁም እስኪ ኮሜንት ሴክሽን ላይ ጻፉልን እና ትንሽ ስለደበረኝና ስለከፋኝ ነው ውድ ቤተሰብ። በሌላ ጊዜ እንገናኛለን። መልካም ጊዜ፣ መልካም ቆይታ ይሆንላችሁ። ሰላም ሁኑ።